ልጁን ባንቺ ቦታ ቆመን ቀየረ። አሜን። ይሄን ቀለበት ነው ልቄ ሰው ለማማዬ ባደርግላት አይሆናትም። እኔ ግን እንደዛ አባት አይደለሁም። ለሷ እያዘጋጀሁ አይደለም። ይሄ የራሴ ቀለበት ነው። አባትየው የራሱን ቀለበት አይደለም የሰጠው፣ ቀለበት አዘጋጅቶ አስቀምጧል። እንደገና ደግሞ ፍሪዳ እየቀለበ አስቀምጧል። ከወደደሽ ከትልቅ ፍቅሩ የተነሳ በበደልሽ ኃጢአተኛ እንኳን ሆነሽ መቅረብ በማትችይበት ሁኔታ ውስጥ ሆነሽ ግን ምን አለሽ? እንታረቅ። ልጁን ባንቺ ቦታ ቆመን ቀየረ። አሜን። ያ አለቃ መንፈስ ፈልጎ ሲመጣ ልጁን እንጂ አንቺን አያገኝም። ይኸውልሽ ያ አለቃ መንፈስ አንቺ ላይ መከራውን ሁሉ ልጭን ሲመጣ በቦታው አንቺ የለሽም። መከራሽን ሁሉ እሱ ተቀበለ። አሜን። ያንቺን መከራ ሁሉ እሱ ተቀበለ። በአንቺ ቦታ እሱ ቆመ። በአንቺ ክስ ቦታ እሱ ቆመ። በአንቺ የፍርድ ወንበር ላይ እሱ ቆመ። በአንቺ የሞት መንገድ ላይ እሱ ቆመ። አንቺን አጠፋሽ ከዛ ቦታ ላይ፣ አንቺን ነፃ አወጣሽ ከዛ ቦታ ላይ። እሱም ግን በቀራንዮ መስቀል ላይ ሰቀለው። በበደልሽና በኃጢአትሽ ሙታን በነበርሽ ጊዜ ግን በምህረቱ ብዛት አንቺን ወደ ህይወት አመጣሽ። አሜን። በጸጋው አዳነሽ። አሜን። በስራሽ እኮ አይደለም፣ በተከፈለ ዋጋ። ጸጋ ማለት የእግዚአብሔር ችሎታ በሰው ውስጥ አልፎ ሲሰራ ማለት ነው። የእግዚአብሔር ችሎታ ታቲን ከእግዚአብሔር ጋር አስታረቃት። የእግዚአብሔር ችሎታ የእሷ ጽድቅ አይደለም። የእሷ ጽድቅማ የመርገም ጨርቅ ነው። የመርገም ጨርቋን በደሙ አጠበው፣ በትኩሱ ደም አጠበው፣ አነጣው። ከበረዶ ይልቅ አነጣው። ህይወቷን ከበረዶ ይልቅ አነጣው። በደም የተጨማለቀ ህይወቷን በደሙ አጥቦ ነፃ አረጋት። ህይወት ከፈለና በህይወት ኑሪ። መጽሐፍ እኮ እንደዚህ ይላል፣ በደም ተለውሰሽ ሳለሽ ያኔ አየሁሽ፣ አጠብኩሽ፣ አዳንኩሽ፣ ግን ጡት ባወጣሽ ጊዜ ይላል። እሱን አልናገረውም። ጡት ያወጣችሁ ተመለሱ። ኮረዳ የሆናችሁ በመንፈሳዊ ዓለም ላይ ዝልል እያላችሁ ያላችሁ አረ ተመለሱ። ሙሽራችሁ ኢየሱስ ይመጣል፣ ይወስዳቸዋል። ግድ የላቸው ሌላ ሙሽራ አትዩ። በአጸድ ስር ሄዳችሁ አትጋደሙ። አለ ሙሽራው አለ። ግድ የላችሁ ደም የከፈለላችሁ ሙሽራ አለ። ህይወት ተከፍሎላችኋል። ዛሬ በነፃነት የኖርከው ህይወት ተከፍሎልን፣ ህይወት ተከፍሎ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን በነበርን ጊዜ ህይወትን ምን አለ? ከክርስቶስ ጋር ህይወትን በጸጋ ምን ብላችኋል? ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ ጎንበስ በሉ። እስቲ የምትናገሩት ነገር ካለ ተናገሩ። የምታወሩት ነገር ካለ አውሩት። ጌታ